ቀጫኔ መሆን አለበት። ዛሬ እስከ ዛሬ ሞክሬ የማላቀውን ነገር በቀደም እንዳደረግ ነው ከስቴዲየም ከሪቨርሳይድ ፕሮጀክት ተነስቼ ጥግ ጥጉን እያያዝኩኝ እንጦጦ ድረስ እንሄዳለን። ያለምንም ትራንስፖርት በእግር ብቻ ወክ እያደረግን አዲስ አበባ ምን እንደምትመስል ረጋ ብለን እንታዘባታለን ማለት መረጋጋት፣ ረጋ ብሎ ወክ ማድረግ ከተማ ምን እንደምትመስል ለማየት በጣም ይደግም እና በጣም ይጆይ ነው። ከዚህ ከስቴዲየም ተነስቼ ንግድ ባንክ ደርሻለሁ። ይሄ ደግሞ እዚህ ዞር ስንል የቤተ መንግስት መግቢያ ነው። ምንድነው አደርገዋለሁ ወይ ከዚህ አሁን አምባሳደር ያለ ነው እንጦጦ ድረስ ነው መዳረሻዬ። በጣም ሩቅ። ከዚህ እንዴት አርጌ ደርሳለሁ አልደርስም እንጦጦ ወይስ ግማሽ ላይ አቆማለሁ የሚለው ነው። ቻለ ራሴ ሰጠው ቻለች። እየደከመኝ ነው ገና ካሁን የትም ሳልሄድ። አሁን ወዳጅነት ፓርክ ደርሰናል። በምኑ ጋር እንደሆነ ራሱ አላውቀውም። ወደ ፒያሳ የሚወስደው ስቴዲየም ከዚህ ላይ የተነሳ ነው። ቀጣይ መግቢያው ቤት ዛሬ የፈለገው ነገር ይመጣል እንጂ እንጦጦ ሳልደርስ በኩል ወክ ስታደርጉ በጣም የሚሰማው ነገር ምንድነው? ከመኪና ጫጫታ ይልቅ የወፎችን ድምፅ ትሰማላችሁ። ከዛ ደግሞ የውሃ ድምፅ ይሰማል። ነፋሻ ነው። በጣም ረጋ ያለ ለማንበብ ይሆናል። አራዳ ፓርክ ገብተናል። አራዳ ፓርክ ደርሰናል። አሁንም አየው በፊት የነበረችው አዲስ አበባ ናት ያስብላል። የምታዩት ነገር በጠቅላላ አልተቀራም ወይ ፈረሱ። አሁን ያለው ራስ መኮንን ድልድይ ጋር ነው። ከራስ መኮንን ድልድይ ወደ ላይ እየወጣሁ ነው ወደ እንጦጦ ለሚል። በምንም አይነት መልኩ አላማችን አይደናቀፍም። አሁን ደክሞኛል። እዚህ ጋር ቡና ቤት አለች። ቡናው መጠጣት አለብኝ። ቡናዬን ከጠጣው በኋላ እንግዲህ በጣም ትንሽ የድካሙ ስሜት አልለቀቀኝም። አካሄድ አው ቀይ ባህር ደርሰናል። እቺኝማ አሁን እኔ የደረስነው ቀጫኔ መሆን አለበት አይደለ? የሸማኔ ጥበብ ይታያል። ዋው የሸማኔ ዋው። አስተዋልኩት አንድ ችግር አለ። እሱም ምንድነው በኋላ ላይ ነግራችኋለሁ። አሁን ግን ያለ ነው የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ይላል። እዚህ ደርሰናል። እንግዲህ ሪቨርሳይድ ፕሮጀክት በጣም የለወጠው በጣም ብዙ ነገር አለ። እዚህ ስትመጡ የምታዩት ልክ እንደዚህ ወል ኦፍ አርት የግድግዳ ላይ አርቶች፣ ስዕሎች ታያላችሁ። ምን ስር ቁጭ እንዳሉት እንደገና እንደዚህ አሁን የተቀመጥንበት የመሰለኝ ቀጭኔ ምስል ነው። ወደ ቀጨኔ አካባቢ መስል ያ ሚራ በቆልት ይዘናል እዚህ ጋር እሺ። የቀደሙን ዘፈን በልስ አዲስ በላ የዳ ነገር ያላችሁ የማዘፈን ነው ታውቁታላችሁ?
እና አይቀጥም ሌላ የዘፈናቸው አሁን ነው እንግዲህ ከባድ ነው። ያው እየወጣን ያለ ነው ዳዊት። ከፊት ለፊት ገና ይቀረኝ። በጣም ይደከመኝ። ቤተሰቦቼ ሰብስክራይብ ካረጋችሁኝ ይሄ ድካም ይቀልልኝ። በላቶኛል። አታዩኝ? አበበ ቢቂላን እያየሁት ነው። ራስ አበበ ቢቂላን እያየሁት ነው ፊት ለፊት። እንዴ ተፈተኛ አላውቅም። የመጣሁት ዳዊት አበበ ቢቂላን ሳይሆን ድካም የጠፋ ዚስ አበበ ቢቂላ በባዶ እግሩ እንዴ እሱ የ5 ኪሎ ሜትር የሮጣ መጨረሻ ከዚህ ሁሉ እርምጃ በኋላ የደረስን እንጦጦ ስደርስ መረዝ ዝናብ ያዘ። ወይኔ የነም እንጠለን ብራዚል። እንግዲህ ከስቴዲየም ተነስተን እዚህ እስክንደርስ ድረስ በጣም አንድ ያየሁት ነገር ችግር አለ ብያችሁ ነበረ። ሰፈሩን ለማያውቅ የአዲስ አበባ ልጅ ላልሆነ ሰው የት እንደደረሰ በየቦታው ላይ የሆነ የሰፈሩ ስም ቀጨኔ ሲሆን ቀጨኔ፣ ስቴዲየም ሲሆን ስቴዲየም ተብሎ ቢኖርበት ምልክት ነገር አሪፍ ነበር። አያችኋት አይደል? እቺ መቀመጫ ናት። ኢማጂን ዶፍ እየጣለ ሲቃ ቁጭ አንተ ቁጭ ስትል በጣም ያደፋይ ምርጥ ፋይናሊ እንግዲህ ይሄን የመሰለ ቪው አለው። ይሄ እንጦጦ ተራራዎች ውስጥ ነው። እንደዚህ ነው የተሰራው። በእግር እንግዲህ መጓዝ በጣም ጥሩ ነገር ነው። አንዳንዴ እንደዚህ ሚስ ያረግናቸው ነገሮች ረጋ ብለን ከተማችን እንድናይ ይረዳናል። እናንተስ እስቲ ምን ያህል በእግራችሁ ትሄዳላችሁ? ምን ያህል ወክ ታደርጋላችሁ? በኮሜንት አሳውቁኝ። ሰብስክራይብ እያደረጋችሁ አበረታቱኝ። ያው እዚህ ጋር ዝናብ ይዞኝ ቀጥቅጦኝ ነው ትንሽ ዞር ላለው የጫካ ውስጥ። ሰብስክራይብ እያደረጋችሁ ቻው።